ምንድነው ዛሬ ደግሞ ሰፈሩ ሰላም አይደለም እንዴ? አይ ወላሂ መከራና ያሳድጋ ማን ትሆኚ እንደው በልጅ የምትፈተኝ? እግዚአብሔር ጽናቱን ይስጥሽ እንግዲህ። ሁሌት ቸርችራ አሳድጋል ትመረቅ 15 ቀን ሲቀር ምን ማናት? ልጄ ናት? ማናት? ይቅርታ እዚህ ጋር መጠበቅ ይኖርባቸዋል። እሺ ግን ዶክተር እባክሽን በምትችይው አቅም አግዥን። ሰው የላቸው። ኢትስ ኦኬ እናንተ ብቻ ለመረጋጋት ሞክሩ። እሺ ስለ ሁሉም ነገር አመሰግናለሁ። ይሄን ያደረጉ ልጆች ለህግ መቅረብ አለባቸው። ነገ የማንኛችን ቤት እንደሚያንኳኳ አይታወቅም። ምናልባትም እኮ የነገ ተረኛ ያንቺ ወይ የኔ እህት ልትሆን ትችላለች። ሲስተር። አቤት ዶክተር። አንደኛዋ ታካሚ ቀዶ ጥገና ያስፈልጋታል። በውስጧ ደም ይፈሳል። እሺ ዶክተር ምን ላስተካክል? የሚያስፈልገው ነገር በሙሉ አስተካክል። ፍጥነት፣ ጊዜ የለንም። እሺ አዮባ ምንሽት? ኧረ እባክህ እማዬ ጋር እኮ ጉሊት ስሄድ አላገኘኋትም። አይታታል እንዴ? ኧረ ወፍ አላዩአትም። ኧረ የለችም እኮ በእናት የት ሂዳ ነው? በቃ እስታይ እመች ጽኑ አለምዬ፣ አንቺ ጽኑ አውቀሽ ነው አይደል ዝም የምትይው? ጽኑ ሰሚራ ሰላም ነው? ደህና አደርክ ልጄ? እንዴት ነህ? ሰላም ነው? እናት እንዴት ሆነች? እንዴት ሆነሽ ነው ያልሽው? ሰሚራ አለምዬ ነው የተሻታል እንዴ? እንደው እንዳትቀየመኝ ማታ መጥቻ ያታለሁ። ልጁ ቆይቶብኝ አልሄድኩም። ሰሚራ እናቴ ምን ሆናለች? ለምንድን ነው ማታ መተሽ የምትጠይቂው? የኔ ልጅ ታማ የለ እናት እኮ በጣም ጥሩ ወዳጄ ነች። እዛ ሆስፒታል መጥቼ ነው ማያት። እሺ ሰሚራ እባክሽ አታስጨንቂኝ። እኔ ከትምህርት ቤት ወጥቼ አሁን ስጋባ ቤት አላገኘኋትም። እባክሽ የት ነው ያለችው? በሞትኩት እና ምንም ነገር አልሰማህም? አዎ ሰሚራ እኔ ምንም ነገር አልሰማሁም። አለምዬን ግን አይተሻታል? የኔ ልጅ አለምዬ እኮ ምን? አለምዬ እኮ ትንሽ አደጋ ምን? ሐኪም ቤት ወስደዋታል እኮ የኔ ልጅ። እናቴን? እሺ አሁን የት ነው ያለችው? እታች ያለ ሆስፒታል ነው። እኔ ልጅ ውይ
የት ነው ያለሁት? ወይ ተመስገን ነቀሽ? ተረጋጊ። አሁን ያለሽ ሆስፒታል ነው። ሆስፒታል? አንተ ማነህ? ለምንድን ነው እዚያ ያመጣኸኝ? ከዚህ በፊት አታውቂኝም። ላግዝሽ ብቻ ነው የመጣሁት። እናቴስ ወንድሜስ የት ነው ያሉት? አሉ። ሁሉንም ታያቸዋለሽ። ቆይ ዶክተሮቹን ጠርቻቸው ልምጣ። እባክህ ወንድሜ እናቴ ወርቃብኝ ነው። እዚህ ከሆነ የምትሰራው እርዳኝ እባክህ። ቆይ አንዴ ተረጋጋ። መጣሁ። ወንድሜ እባክህን እርዳኝ። እህት የለም፣ ወንድም የለም፣ እባክህ እናት የለም፣ እባክህ እርዳኝ፣ እባክህ እባክህ። ወንድሜ ተረጋጋ እንጂ ምን ሆነሃል? እባክህ እናቴ አደጋ ደርሶባት የት እንዳለች አላውቅም። እባክህ እዚህ የምትሰራ ከሆነ እርዳኝ እባክህ እኮ ተረጋጋ። እዚህ ናቸው ያሉት። እናትህም እህትህም ደህና ናቸው። ዶክተሮቹ ውጡና እንገባለን። አመሰግናለሁ። ምን እህትም ነግታለች ነው ያልከኝ? አዎ ነግታለች። ምን ደስ አላለህም እንዴ? ጽኑዬ ምን ሆናለች? እሷም አደጋ ነው? እባክህ ተረጋጋ። የእሷ አደጋ አይደለም። ወንድሜ እባክህ ንገረኝ፣ እህቴ ምንድን ነው የሆነችው? እሺ እነግርሃለሁ፣ ግን አንተ መጀመሪያ ተረጋጋ። እህትህ ወድቃ ሳይሆን ጫካ ውስጥ። አሁን መግባት ትችላላችሁ፣ ግን ድካም ስለሚኖር ብዙ አታውሯቸው። እሺ ዶክተር እናመሰግናለን። እሺ እናቴ ምንድን ነው የሆናችሁብኝ? እዮቤ ነው ወደዚህ። እዮቤ እናታችን ልትሞትብን ነው መሰለኝ። አይዞሽ እህቴ። አለምዬ እኛን ጥላን የትም አትሄድም። እሺ ደህና ትሆናለች፣ የትም አትሄድም። አለምዬ ዶክተር አለምዬ ዶክተር ወይኔ ይሄ እኮ ላንቺ አይገባሽም እናቴ፣ ላንቺ እኮ አይገባሽም እናቴ። ዶክተር እናቴ እንዴት ናት? አሁን ንገሪኝ እባክሽ። ተረጋጋ መጀመሪያ። አሁን ደህና ነች። እህቴስ ዶክተር? እዮብ ሁለቱም ደህና ናቸው። ዶክተር እባክሽ አድኝልኝ፣ እኔ ካለ እነሱ ብቻዬን ነኝ። እባክሽ ዶክተር እባክሽ አድኝልኝ። ተረጋጋ፣ ቃል እገባለሁ ሁለቱም ደህና ይሆናሉ። እህትህም አሁን በሙሉ ጤንነት ላይ ነው ያለችው። የሁለቱንም ውጤት ደግሞ ከምርመራ በኋላ ማሳወቂያ ይሆናል። እስከዛ ግን እዚህ መቆየት አለባቸው። እሺ ዶክተር። ስትጨርሱ ቢሮ እንፈልጋችኋለን። እማዬ ምንድን ነው የሆንሽብኝ? ልጄ ብቻህን ተውና አይደል? አሁንማ አንቺም እህቴ ብቻዬን ተዋችሁኝ። ይቅርታ የኔ ልጅ፣ ይቅርታ አድርግልኝ። እሺማ አይዞሽ የኔ ናት። እሺ ይቅርታ ይሁን። አንዴ ብቻ ላውራ። እዮብ፣ እኔ ብሩክ እባላለሁ። እሺ ብሩክ፣ እኔ ደግሞ እዮብ እባላለሁ። እዮብ፣ ለምንድነው እንደዚህ እየሆንክ ያለው? ጠንከር በል እንጂ። እሺ እሞክራለሁ፣ ግን አልቻልኩም። እናቴም እህቴም እንደዚህ ሆኖ ሳያቸው በጣም እየከበደኝ ነው። አውቃለሁ፣ ሁለቱንም በአንዴ እንደዚህ ሆነው ማየት ይከብዳል። ግን ደግሞ አንተ ጠንከር የምትልበት ጊዜ ነው። ቆይ ግን አንተ ማን ነህ? ዶክተር ነው ወይስ? አይ ዶክተር እንኳ አይደለሁም። ይቅርታ፣ ግን ከቅድም ጀምሮ እዛ ጋር ስላየውን የጠየቁ። ችግር የለውም። እንድታውቀው ያክል እናትህን እኔን ወደዚህ ሆስፒታል ያመጣኋቸው። የተፈጠረውን በአጭሩ ላስረዳ። እህትህን ጎረምሶች ጫካ ውስጥ ደፍረው ጥለዋት ነው ያገኘናት። ምን? እህቴን ጎረምሶች ደፈሯት ነው ያልከኝ?
ተረጋጋ። እሱ ነገር አሁን አለፈ በቃ። አሁን አንተ ጠንከር የምትልበት ጊዜ ነው። ከዚህ በኋላ እህቴን እንዴት ነው ማስደስታት? በምን ነገር ነው ከዚህ ውስጥ ማወጣት? ከዚህ ትዝታ በምን ነገር ነው ደስተኛ ማረጋት ብለን ማሰብ ያለብን። እሷን ይዘን ስንመጣ እናት በሩቅ አየችና መንገድ ላይ ወደቀች። ከዛም ስትወድቅ ድንጋይ መታት መሰለኝ፣ ወደ ውስጥ ደም አፈሷል ነው ያሉ ዶክተሮቹ። ግን ደግሞ እግዚአብሔር ይመስገን አሁን በሙሉ ጤንነት ላይ ትገኛለች። አንተ ደግሞ እንደዚህ መሆን የለብህ፣ ጠንከር ማለት ነው ያለብህ። ግን እሺ አመሰግናለሁ። ግን ምን ላድርግ? እሺ ማንም ሰው የለኝም። ይገባኛል። ከዚህ በኋላ እኔም ማን። እሺ አመሰግናለሁ። እባክህ ለመረጋጋት ሞክር። ይኸው ዶክተሮች ራሱ በሙሉ ጤንነት ላይ ይገኛሉ አይደል ያሉ። ስለዚህ አንተም ገብተህ አጠንክራቸው፣ ደህና እንደሆኑ ንገራቸው፣ ጉልበት ሆናቸው። እሺ ሞክራለሁ ብሩኬ። እሺ በቃ ግባና ደህና እንደሆኑ ንገራቸው። እሺ እማ ደህና ነሽ? ለኔ ያለ ደህና ነኝ የኔ ልጅ። እኔ አንተን አስደነገጥኩህ እንጂ የኔ ከርታታ። አይ አልደነገጥኩም እማዬ። ደግሞ ዶክተሩ አሁን ነግራኛለች፣ ደህና ናት ብላኛለች። እሺ እማዬ። ልጄስ ጽናቴስ እንዴት ትሆን? የኔ እርግብ ስስቴ። እማዬ አሁን እሷ በጣም ደህና ናት። እሺ ሁሉም ነገር ሰላም ይሆናል፣ እሷም ትድናለች። እሺ እማዬ። መጣሁ። እሺ እማዬ። ዶክተሯ እየጠራችኝ ነው፣ እመለሳለሁ። እሺ መጣሁ የኔ ያለ። እሺ ብሩክና ልጅ ኢዮብ እንዴት ናችሁ? አይዞን ኢዮብ። ደህና ነን ዶክተር። ትንሽ ኢዮብ ተጨናንቋል፣ ለዛ ነው። አዎ ያጋጥማል እንደዚህ አይነት ነገር። ጠንከር በይ እና ደግሞ 3 ነገር ልነግራችሁ ነው እዚህ የጠራኋችሁ። ዶክተር እባክሽ መጥፎ ነገር ለመስማት ዝግጁ አይደለሁም። እባክሽ ኢዮብ አይዞ፣ ጠንከር በል እንጂ። እነሱም ቢሆኑ አንተ እንደዚህ ስትሆን እያዩ ሰላም አይሰማቸውም። ይኸውልህ ልጅ ኢዮብ፣ አንተ መረጋጋት የማትችል ከሆነ ውጭ ይጠብቀን፣ ከብሩክ ጋር ማውራት አለብን። ችግር የለም ዶክተር። ኢዮብ እዚሁ እያለ ንገሪኝ። እሺ ብሩክ፣ የምነግራችሁ ዜና 2ቱ ጥሩ ሲሆን አንዱ ግን እባክሽ ዶክተር ከጥሩ ዜና ጀምረሽ ንገሪኝ። አሁን የጽናት ውጤት በጣም ጥሩ የሆነና በሙሉ ጤንነት ላይ ነች። ነገር ግን በተደፈረችበት ሰዓት ብዙ ደም ስለፈሰሳት ለመነሳት ብትሞክር የማዞር ስሜት ስለሚኖረው ዛሬ እነዚሁ ረፍት ታድርግና ነገ መውጣት ትችላለች። እናቴስ ዶክተር? ወይዘሮ አለምንም ከእግዚአብሔር ጋር ህይወታቸውን ለማትረፍ ችለናል። አሁን በሙሉ ጤንነት ላይ ነው ያሉት። ነገር ግን ምን? ወይዘሮ አለም ከዚህ በኋላ ቆሞ ለመራመድ ቢያንስ በሳምንት 1 ጊዜ እዚህ እየመጡ ካልሆነ ደግሞ የግል ዶክተር ቀጥራችሁ መታየት ወይም ኤክሰርሳይዝ መስራት አለባቸው። እስከዛው ግን ላልተወሰነ ጊዜ ዊልቸር ላይ መቆየታቸው ግድ ነው። ወይኔ አለምዬ፣ ወይኔ አለምዬ፣ ወይኔ አለምዬ፣ አንድም ቀን ለራሴ ሳልኖር አለምዬ። ኢዮብ ተረጋጋ፣ መትረፏን ማስብ። አለምዬ ዶክተር ምንም አይነት መፍትሄ የለውም ማለት? የህክምና ምናምን የምትወስድ ተስፋ የለውም? ጊዜ ይወስዳል እንጂ መፍትሄ የለውም አላልኩም። እስከዛው ግን ይህንን መድኃኒት ግቡና ጠዋትና ማታ ውሰድ። እሺ ዶክተር። ጠንከር በል። እሺ ዶክተር። ጨርሰናል ዶክተር። እናመሰግናለን። ኢዮብ። አቤት። እንደዚህ እየሆንክ ከእነሱ ጋር ባትገባ ይመረጣል። እሺ ዶክተር፣ ለመረጋጋት እሞክራለሁ። እናመሰግናለን ዶክተር። ኢዮብ መቀነስ አለብህ። ለመረጋጋት ሞክር እንጂ። አልቻልኩም ብሩኬ፣ አልቻልኩም። ግን እሺ እሞክራለሁ። ይኸውልህ ኢዮብ፣ እኔ ጋር አንድ ሀሳብ አለ። ምንድን ነው ብሩኬ? ንገረኝ እስኪ። ይኸውልህ ይህን መድኃኒት ገዝተህ በዛው ይህን ልብስህን ቀይር። እንደዚህ ሆነ ሲያዩህ እነሱም ጥሩ ስሜት አይሰማቸውም። እንካ። በእናትህ ብሩክ፣ እኔ ቢያንስ አብሬያቸው ልሁን። ልብሴን እኔ ነገም ከነገ ወዲያም እቀይራለሁ። በቃ ንፋስ ምናምን አየር ውሰድ። እንደዚህ ሆነ ሲያዩህ ለእነሱ ስሜትም ጥሩ አይደለም። እንካ።
እዮብ ነገ ከዚህ ይወጣሉ። ምግብ መስራት ካለብህም ሰርተህ ቤት ማስተካከልም ካለብህ አስተካክለ ጠብቀን አይሻልም? እሺ ቆይ ዛሬ ነው እንዴ መድኃኒቱን ትጀምር የተባለው? አይ ነገ ጠዋት ነው ትጀምር ያለችው። ስለዚህ አንተ ሁሉንም ነገር አስተካክለ ጠብቀን። ታዲያ መድኃኒት መግዛቱን እንዳትረሳ፣ ጠዋት እንመጣለን። እሺ በቃ አደራሽ፣ እናቴንም እህቴንም አደራ። ችግር የለውም አትጨነቅ። እሺ ብሩኬ በጣም ነው የማመሰግነው። እዮብ። አቤት። ቀስ ብለህ ተሻገር መኪና እያየ። እሺ እሺ። ሂሳብ አባዬ የኔ መከታ ቆየኔ አበባ አንድ ቆንጆ ዘፈን ልስፈንልህ እንዴ? በደስታ እንዴት ነኝ አባዬ? ተስፋ አለኝ አይደል? በጣም ቆንጆ ነው። ደግሞ የሚያግዝሽ ሰው ቢኖር በደንብ ትቻቻለሽ። እና እንዴት ነው ልማር እንዴ? ይቻላል። ከስራሽ ጋር መቻችተሽ። ዲናይ ይሄ ዝናብ ሊዘነብ ነው መሰለኝ። ትንሽ ገብቼ አረፍ ልበል። አንቺ ዕቃ ተቀብለሽ ነይ። ደግሞ በራጅ እሺ? እሺ አባ። ምን አመመህ እንዴ? በዚህ ሰዓት እኮ ተኝተህ አታውቅም። ኧረ ደህና ነኝ። ትንሽ ድካም ቢጤ ተሰምቶኝ ነው። የኔ ልጅ ቼክ አድርገሽ ተቀበይ። ፋይሎች ናቸው። አድራሻውን ልክልሻለሁ። እሺ እሺ።
ወዳጅ ልሽ ወዳጅ ወዳጅ ከወዳጅ በላይ ነሽ ለፍትህ ልሽ ወንድም ሁሉን ታስንቀለሽ ማማዬ 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 እናቴ አይዞን ማዘር። እሺ እኔ ልጅ ተባረክልኝ። ብሩክ ወይ ጽናት፣ እዩ ቤት ሄዶ ነው? ከማታ ጀምሮ አላየሁትም። አለ ደህና ነው። ማታ ትንሽ ስለተረበሸና በዛውን ቤት እንዲያስተካክል መድኃኒት ገዝቶ እንዲጠብቀን ልክ ይሆን እና አይመጣም ማለት ነው? ቤት ቢቀበለን አይሻልም ጽኑ? እሺ በቃ የኔ ከርታታ ልጅ፣ እኔ ልንከራተትልህ ባልበላ እንጀቷን ከራተትኩት። ማዘር ይረጋጉ፣ እሱ ደህና ነው። ምግብም አብረን ነው የበላነው። ልጄ ግን ምግብ በልቷል? አዎ ማዘር፣ ከኔ ጋር ነው የበላው። እስቲ ሙች በለኝ። እውነት ማዘር፣ ባይሆን እንደዚህ ሆኖ ሲያዩት ስሜቱ ጥሩ ስለማይሆን ራስዎን ለማንከባከብ ይሞክሩ። እንዴት ብዬ እኔ ልጅ? እኔ እኮ ያሉ ልጆቼ ናቸው። ከነሱ ውጪ እንዴት ብዬ? እማ ብሩክ እውነቱን ነው። እኔም ደህና ነኝ፣ እዮቤም ደህና ይሆናል። ጠንከር በይልን፣ እንደ ድሯችን ቆመን እንራመዳለን። እሱ የሚሆነው ግን አንቺ ጠንከር ስትይልን ነው። እሺ እናቴ አይዞሽ። እማዬ አሁን ግን ደህና ነሽ? አዎ ደህና ነኝ። ውሻ ሽሮም አልሰራሽም እንዴ? ተነስተሽ ጉድ ጉድ አትይም? መድኃኒት እኮ አለኝ በልቼ እንደወስድ። አይ ሰርቻለሁ። ግን ምን? አይ ምንም፣ በቃ ለቀራር። እንዴት ነሽ አሁን? ደህና ነኝ እማዬ፣ ስለኔ አታስቢ። አይዞሽ፣ ጠንከር በሽ። እሺ ነው